ገዳም የገባችው ዓለማዊ ፍቅር በቃኝ ብላ ነበር። ምናኔን የመረጠችው ከሰው ይልቅ የክርስቶስ ፍቅር ይበልጥብኛል ብላ ነበር። ነገር ግን በስንጥቁ የልቧ ሽንቁር ዓለማዊ ፍቅር ዘው ብሎ ገባ። ለዓመታት የገነባችው የምናኔ ሕይወቷ በቀናቱ ውስጥ የዓይን ፍቅር የእምቧይ ካብ ሆነ። መነኩሴ ሆና አፈቀረች፣ እማሆይ ተብላ አመነዘረች። ይህ ታሪክ በግብፅ በረሃ ውስጥ የተደበቀ ምስጢር ነው። እኛ ደግሞ በከተማው ግርግር ውስጥ የምንኖር ሰዎች በየዕለቱ ከግድግዳችን ጀርባ የምንዋጋው ታላቅ የሥጋ ትግል አለን። ዛሬ የቅድስናን ቁልፍ በእጇ ይዛ የኖረች ክርስቶስን ብላ ገዳም ገብታ ወንድም መርጣ ከገዳም የኮበለለችን የአንዲት መነኩሲትን ታሪክ ልናጋራችሁ ወደድን። የዓመታት ጽናት፣ የቀናት ቅጽበታዊ የውድቀት ታሪክ። የገዳሙ በር ጠባቂ ነበረች። ገዳሙን ለዓመታት ከዓለም ክፋት ጠበቀች፣ ጸለየች፣ ጾመች፣ የማትናወጥ ምሰሶ ተባለች። ነገር ግን ፈተናዋ የመጣው በጩኸት ወይም በኃይል ሳይሆን በስውር ሹክሹክታና በአንድ ወንድ ፈገግታ ነው። በድንገት በእጇ ያለው ቁልፍ የገዳሙ በርን ብቻ ሳይሆን የራሷን ልብ ለመክፈትና ለመዝጋት የሚያገለግል ሆነ። ለምን ያህል ጊዜ እኛ ራሳችን የገነባነው ጥብቅ ሕይወት፣ የምንኮራበትን ሥርዓት ለአንድ ስሜት ብለን ጥለነው እናውቅ ይሆን? እያንዳንዳችን በልባችን ጥግ ላይ ከዓለም የደበቅነው የራሳችን ገዳም አለን። ያ ገዳም ቤተሰብህ አሊያም ሥራክ ሊሆን ይችላል፣ ወይም ከኃጢአት የጠበቅከው የግል ንጽሕናህ ሊሆን ይችላል። የዛሬ ታሪካችን የሚያሳየው እምነትክ ምንም ያክል የጸና ቢሆን ፈተና የሌለበት ምሽግ እንደሌለ ነው። የምትዋጋው ጠላት ውጫዊ ሳይሆን ልብክ ውስጥ የሚነሳው የራስህ ፍላጎት ነው። ቅድስናን ትታ ወደ ዓለም ሮጠች። በምትኩ ያገኘችው ግን ክህደትን፣ ብቸኝነትንና ጥልቅ የሆነ ጸጸትን ነበር። እዚህ ላይ ነው ታሪኩ ከኛ ጋር የሚገናኘው። ሁላችንም እንደሷ የተሰበርንበት አጋጣሚ አለን። ከተሳሳተ ፍቅር፣ ከሞኝ ውሳኔ ወይም ከክፉ ዕድል የተነሳ ወድቀናል። ግን የዚህ ታሪክ እውነተኛ ኃይል ያለው ውድቀት ላይ ሳይሆን በመመለስ ላይ ነው። ያቺ የተዋረደች፣ የተራበች፣ ልቧ የተሰበረ ሴት ወደ ገዳሟ በር ስትመለስ የጠበቃት ማን ነው? በሮቿ በንዴት ተዘግተው ነበር ወይስ በምሕረት ተከፈቱላት? የድንግል ማርያም ፍቅርስ እስከምን ድረስ ነው? ይህ ትረካ ስለ ድንጋይ ግድግዳዎች ወይም ስለ በር ቁልፎች አይደለም። ስለ ኃጢአት ጥልቀትና የይቅርታ ስፋት ነው። ስለ ሰዎች ድክመትና ስለ እግዚአብሔር ታላቅ ትዕግስት ነው። ታዲያ ወደ ራሳችሁ ገዳም ለመመለስ የድፍረት ጥሪ ይሰማችኋልን? በፍላጎት የደፈረሰውን ታሪክ ከኛ ጋር ልትሰሙ አሁን ተዘጋጁ። መጨረሻ ላይ ልክ እንደሷ ንስሐ ከጠበቅነው በላይ ትልቅ መሆኑን እንረዳለን። እስከ መጨረሻው አብራችሁን ቆዩ ስንላችሁ ሚዲያችንን ሰብስክራይብ ማድረጋችሁን እንዳትዘነጉ በማስታወስ ጭምር ነው። የግብፅ በረሃ መሬት ብቻ አይደለም። ሕይወት ከንፋስና ከድንጋይ ጋር የምትዋጋበት፣ የሰው ልጅ ነፍስ ከፈጣሪዋ ጋር የምትገናኝበት የጸጥታና የሙቀት ምድጃ ነው። ለዘመናት ይህ አሸዋማ ሰፊ ቦታ የዓለምን ግርግር ጥሎ ለዘላለም ሰላምና እረፍትን የሻተ ሰውን ሁሉ ተቀብሏል። በዚያም በዘመን መለወጫ ዳርቻ ግድግዳዎቹ በእምነት ጽናት የተገነቡ ለዘመናት ይህ አሸዋማ ሰፊ ቦታ የዓለምን ግርግር ጥሎ ለዘላለም ሰላምና እረፍትን የሻተ ሰውን ሁሉ ተቀብሏል። በዚያም በዘመን መለወጫ ዳርቻ ግድግዳዎቹ በእምነት ጽናት የተገነቡ በሚመስልበት ስፍራ አንዲት ገዳም ቆማለች። ይህቺ ገዳም በውስጧ ለዓለም ሞተው ለሰማይ የኖሩ ሴቶችን ታቅፋለች። መነኮሳይቱ የገንዘብ ሀብትን፣ የቤተሰብ ፍቅርን፣ የሥጋዊ ምኞትን ትተው የትሕትናና የፍቅርን ልብስ ተጎናጽፈዋል። ጸሎታቸው
የዕለታዊ መዝሙራቸውና የሌሊት ዝማሪያቸው የዚያ ቅዱስ ስፍራ መተንፈሻ ነበር። ከነዚያ መካከል በአገልግሎቷ የተለየች አንዲት መነኩሲት ነበረች። ርዕሰ መነኮሳት አልነበረችም፣ የመምህርነት ማዕረግም አልነበራትም። ነገር ግን የያዘችው ነገር ክብደቱ የትኛውንም ማዕረግ ይበልጣል። እሷ የገዳሙ በር ጠባቂ ነበረች። የቅድስናና የዓለም መለያ ቁልፍ በእጇ ላይ ተሰጥቷታል። ይህ ቁልፍ ዝምተኛ፣ ከባድ፣ የቀዘቀዘ ብረት ነው። በእርግጥ ከብረት ቁርጥራጭም በላይ ነበር። የመተማመን ኃይል ነበር። የእግዚአብሔርን ቤት ንጽሕና የመጠበቅ ቃል ኪዳን ነበር። በሩን ስትከፍት ምሕረት እንዲገባ ትፈቅዳለች። ስትዘጋው ደግሞ ቅድስና እንዳይበከል ታትማለች። በየማለዳው የግብፅ ፀሐይ ቀይ ብርሃኗን በበረሃው ላይ ከመወርወሯ በፊት ትነሳለች። ቀዝቃዛ ውሃ ፊቷን ነክቶ ንቃትን ሲሰጣት ወደ ቤተ መቅደሱ ሄዳ በታላቋ አማላጅ በድንግል ማርያም ስዕል ፊት ትንበረከካለች። ቅድስት ሆይ አንቺ የድነትን በር ከፈትሽ፣ እኔም የዚህን ገዳም በር በታማኝነት እንድጠብቅ ልቤን ጠብቂ። የማይገባ ነገር በእኔ ምክንያት ወደ ውስጥ እንዳይገባም። ልመናዋ የነፍስ ቃል ኪዳን ነበር። ከዚያም ቁልፉን ይዛ ወደ ከባዱና ጥንታዊው በር ትጓዛለች። ቁልፉን ስታስገባ በጩኸት ሲከፈት ከበረሃው የሚመጣው ንጹሕ አየር የካይሮን የሩቅ ጫጫታ፣ የአሸዋ ሽታና የኑሮ ግርግር ይዞ ይመጣል። ወደ ገዳሙ የሚመጣ ሁሉ በመጀመሪያ የሚያገኘው እሷን ነበር። ለድሆች በጸጥታና በቸርነት ትሰጣለች። ከነጋዴዎች ጋር የምትገናኘው በጥንቃቄ ነው። ሚናዋን እንደ ሰማያዊ ዘውድ ትቆጥራለች። ዓይኖቿ ዝቅ ያሉ ነበሩ። ከንፈሮቿ በዝምታ ይጸልያሉ። እጆቿ ለሚለምኑት ሁሉ ይዘረጋሉ። ነገር ግን እይታዋ ከወንድ ላይ የራቀ አልነበረም። እርሷ ከበሩ ወዲህ እንጂ ከበሩ ማዶ ያለውን ሕይወት ግን አታውቀውም። የእሷ ሕይወት ቅዱስ ምት ነበር። ማለዳ በሩን ትከፍታለች። ቀትር ከእህቶቿ ጋር በመዝሙር ተንበርክካ እምባዋን ታፈሳለች። ምሽት በሩን ዘግታ የቅድስናውን ስፍራ ታትማለች። እኩለ ሌሊት ደግሞ በድጋሚ ተነስታ ሰዓታት ትጸልያለች። እህቶቿ ያደንቋት ነበር። እንደ ገዳሙ ግድግዳ ጽኑ ናት፣ ማትናወጥ ቅድስት ናት ይሏታል። ለዓመታት እንደ ምሽግ ሆና ቆመች። ዕድሜ አልነካትም፣ ለውጥም አልተመለከቱባትም። ዓመታት መጥተው ሲሄዱ የነጋዴዎቹ ጺም ሲሸብት፣ ልጆቻቸው ሲያድጉ፣ እሷ ግን በዝምታ በታማኝነትና በንጽሕና ጸንታ ኖራለች። አዎ ቅድስት ነበረች። አዎ ታማኝም ነበረች። ነገር ግን ታላቁ አሳሳች በኤደን ገነት የሹክሹክታ ድምፅ ያሰማው እሱ ፈተናውን በድጋሚ ላከ። እሱ የማዕበል ኃይል ወይም የሽብር ጩኸትን አላከም። ይልቁንም ከማይታየው ስፍራ ስውር ድምፅን ላከ። ፈገግታንና ነፃነትን የተሸከመ አንድ ወንድን ላከ። ከገዳሙ በር ውጭ በተሰበሰቡት ነጋዴዎች መካከል ጋሪዎችን የሚጭን ዕቃ የሚያመላልስ አንድ ወጣት ነበር። በዕለታዊ ሥራው ውስጥ ልቧን በድፍረት ነካው። እጆቹ ጠንካራ ነበሩ። ነገር ግን ዓይኖቹ የከተማዋን የፈተና ብልጭታ ያንጸባርቁ ነበር። የዓለምን ግድየለሽ ውበትና ነፃነትም በልቦናው ተሸክሟል። እያንዳንዱ ውሎ፣ እያንዳንዱ ግብይት፣ እያንዳንዱ ጊዜ ሳታስበው በእጆቻቸው የተነካኩበት ቅጽበት በውስጧ አውሎ ነፋስን አስነሳም። እሱ አንድ ቃል ሲናገር ወይም በድንገት ሲያልፍ ዓመታትን ያስቆጠረው መረጋጋቷ ይናጋል። ለምን ልቤ ይርዳል? ይህ ያልተለመደ ሙቀት ከየት መጣ ብላ በሚስጥር ትጸልያለች።
ይህ ስሜት ገዳም ከገባችበት ጊዜ ጀምሮ የማታውቀው እንግዳ ስሜት ነበር። አይኖቿን ዝቅ ታደርጋለች፣ ነገር ግን አይምሮዋ የሱን እንቅስቃሴ፣ የእጁን ጥንካሬ፣ የሳቁን ድምፅ ይከተላሉ። በሌሊት ለመጸለይ ስትንበረከክ በቅዱሳን ስዕሎች ፋንታ የሱ ምስል ይጎበኛታል። ነፍሷን ያቃጥላትም ጀመር። አንድ ቀን ከበሩ አጠገብ ቆሞ በግዴለሽ ድፍረት ተናገረ። እነዚህ ግድግዳዎች ለዘላለም ሊደብቁሽ አይችሉም። ከዚህ ውጪ በከተማው ውስጥ ሕይወት አለ። ይህንን ጸጥታ እስከ መቼ ትቋቋሚያለሽ? አላት። እሷም በዝምታ ተመልሳ ወደ ውስጥ ገባች። ነገር ግን ንግግሩ እንደ እሳት እየፈጃት በልቧ ውስጥ ቀረ። ከገዳሙ መውጣት ትፈልጋለች፣ ነገር ግን መቆየትና ታማኝ መሆንም ትፈልጋለች። በእጇ ያለው ቁልፍ በድንገት የክህደት የፈተናና የኃጢአት ሸክም ያህል ሆኖ ከበዳት። ቀናት ወደ ሳምንታት ሲሸጋገሩ የሱ ሹክሹክታ ይበረታ ነበር። በጥበብና በዘዴ ይጠጋታል። የኃይል ሙከራ ሳይሆን የውበትና የቃላት ጥቃትን ያደርስባታል። ነፍሷ በሁለት ኃይሎች መካከል ተሰነጠቀች። ለፈጣሪ ያላት ጥልቅ ፍቅርና አሁን በሰው ልጅ ፍላጎት የተነሳው የአዲስ ነገር ናፍቆት። ጸሎቷ ሁሉ ትግል ሆነ። ማታ ማታ ፀሐይ ስትጠልቅ በሩቅ ሆኖ በሹክሹክታ ይጠራታል። ወደ እኔ ነይ፣ ከዚህ ገዳም የተሻለ ነፃነትና ደስታን እሰጥሻለሁ ይላታል። በፍርሃት ትንቀጠቀጣለች። ቁልፉን በጥብቅ ይዛ በሚስጥር ትጸልያለች። እመቤቴ ሆይ ደካማ ነኝ፣ ይህንን አውሎ ነፋስ መቋቋም አልችልም፣ ከምኞቴ አድኝኝ ትላለች። ነገር ግን በጸሎቷ መሃል አንድ ጥያቄ በዝምታ ሰረገ። ከዚህ በር ውጭ ብሄድስ? ይህ ሰው ብቻ እውነተኛ ሕይወትን ቢያሳየኝስ ብላ አሰበች። በመጨረሻም ጥንቃቄዋ ፈረሰ። በምስጢር አናገረችው፣ ፈገግታን አሳየችው። እሱ በስሟ ጠራት። ለዓመታት የተቀበረውን ዓለማዊ ስሟን አስታወሳት። ይህ ድምፅ በውስጧ ትልቅ ነገርን ሰበረ። መነኮሳይቱ፣ ገዳሟ፣ ቅዱሱ ስፍራ ሁሉ በድንገት ጠባብና ጨቋኝ መስለው ታዩአት። በዚያች ምሽት ጨረቃ በበረሃው ላይ ወርቃማ ቀለሟን ስትረጭ እሱ በሩ ላይ ቆሞ በድጋሚ ተናገራት። ለዚህ ጸጥታ አልተፈጠርሽም፣ ወደ ዓለም ነይ፣ ደስተኛ አደርግሻለሁ አላት። እጆቿ እየተንቀጠቀጡ ቁልፉን ያዘች። በአንድ ወገን ለእግዚአብሔር ያላት መታዘዝ፣ በሌላ ወገን ደግሞ ዓለም የማይቋቋመው ጥሪ። ድንግል ማርያምን ተመለከተች። እምባዋ እየፈሰሰ ምሕረትን ለመነች። ነገር ግን ውሳኔው ቀድሞ ተወስኗል። ከገዳሙ በር ባሻገር ወደ ዓለም የምትወስዳት አንዲት እርምጃ ብቻ ቀርታታለች። ለዘመናት በጠበቀችው በር ላይ ንጽሕናዋ በፈተና ማዕበል ተመታ። ልትጋፈጠው ያልቻለችው ውድቀትም መጣ። የበረሃው ጸጥታ ጠፋ። በዚያች ምሽት ገና ፀሐይ ሳትወጣ የአየር ሁኔታው የከበደ መስሎ ተሰማት። ቁልፉን ለመጨረሻ ጊዜ በእጆቿ ያዘችው። ክብደቱ የሸሸችውን ሕይወት ገመድ ይመስል ነበር። ልቧ በድንጋጤ በጉጉትና ባልታወቀ የጥፋተኝነት ስሜት ይደበድባታል። በሩን አልከፈተችውም። ቁልፉን በዚያ ለብዙ ዓመታት በምትሰግድበት የድንጋይ መደገፊያ ላይ አስቀመጠችው። የመጨረሻ ጸሎቷን በሹክሹክታ ጸለየች። እመቤቴ ሆይ በፍቅር ወድቄያለሁ፣ ይሁንና ልቤ ይንቀጠቀጣል። የቀረኝን የነፍሴን ክፍል አንቺ ጠብቂልኝ። ከዚያም ሳትመለስ ቀረች። ወደ ነፃነት እርምጃ፣ ወደ ዓለም እርምጃ፣ ወደማይታወቀው ነገር እርምጃ። በእጇ ያለውን ቁልፍ የረሳችበትን፣ በሌላ ሰው ፈገግታ የተማረከችበትን ሕይወት መረጠች። የገዳሙ በሮች ከኋላዋ በኃይል ተዘጉ። ያ ድምፅ
በግቢው ውስጥ እንደ የቀብር ደውል አስተጋባም። የነፍሷን ሞት የሚያበስር፣ የሚያስታውስ፣ የሚዘክር ይመስልም ነበር። ከበሩ ውጭ ነጋዴው በጉጉት ጠበቃት። ለሱ ቀላል ነበር ምርጫ፣ ወደ ነፃነት መግባት፣ አብሮ መኖር። ለሷ ግን ከነፍሷ መነጠል ነበር። መጀመሪያ ላይ ሕይወት የሰከረች ትመስላለች። የካይሮ ከተማ በጫጫታዋ፣ በገበያዋ ጩኸት፣ በቀለሟና በግርግሯ ትማርካለች። ከነጋዴው ጋር በከተማው ዳርቻ ባለች ትንሽ ቤት ውስጥ አብረው መኖር ጀመሩ። የፍራፍሬውና የከተማው ሽታ እንዲሁም የዕጣኑ መዓዛ ትዝታዎቿን ተቀላቀሉ። እሱ ስለ ፍቅር፣ ስለ ሕልም፣ ስለ አዲስ ሕይወት ይነግራት ነበር። እሷም ተስፋና ፍርሃት በያዘ ልብ ታደምጠዋለች። ግን የሐሰት ደስታው ብዙም አልዘለቀም። ብዙም ሳይቆይ አስማቱ ጠፋ። ፍቅርና ርኅራሄ መስሎ የታያት ሰው እውነተኛውን የልቡን ባህሪ አሳያት። ቃላቶቹ ቀዘቀዙ፣ ሳቁ መሳለቂያ ሆነ። አንድ ቀን ያለምንም ማመንታት ቀጥተኛና ጨካኝ ቃላትን ተናገራት። አልፈልግሽም፣ አሁን ለኔ ጥቅም የለሽም አላት። እንደ ተቀደደ ልብስ በግዴለሽነት ወደ ጎዳና ወረወራት። ከገዳሙ በር ውጭ ያለው የበረሃ ነፋስ አሁን ከጣላት የከተማ ጎዳና የበለጠ ቸርና ርኅሩህ ነበር። በካይሮ ውስጥ ብቻዋን ተንከራተተች። ቀሚሷ ተቀደደ፣ ማንነቷ ተገፈፈ፣ ልቦናዋ ተሰበረም። ለማኞች አልፈዋት ይሄዳሉ፣ ነጋዴዎች ችላ ይሏታል፣ ልጆችም ይስቁባት ነበር። ለአጭር ጊዜ የገባችበት ዓለም አሁን አይታያትም። ቀናት ወደ ሳምንታት ተለወጡ። ረሃብ ስጋዋን በላት። ፍርሃት በየእርምጃዋ አሳደዳት። ጸጸት የማያቋርጥ ጓደኛዋ ሆነ። የረሳችውን ቁልፍ፣ የተወችውን ገዳም፣ የናደችውን ሕይወት አስታወሳት። በየሌሊቱ ጎዳና ላይ አለቀሰች። እመቤቴ ደካማ ነበርኩ፣ ወደቅኩኝ፣ ጠፍቻለሁ፣ ትቀበይኝ ይሆን እያለች አነባች። ሌሊቶቿ በገዳሙ በሮች፣ በእህቶቿ ፊት፣ በድንግል ማርያም ድምፅ ቅዠቶች ተሞሉ። ቅድስናን በፍቅር፣ ታማኝነትን በክህደት፣ ሰላምን በግርግር ለወጠች። ከዚያም ብቻዋን ቀረች። ነፍሷ ተቀደደች፣ ልቧ በክህደት ስቃይ ደማች። ሆኖም ግን በተስፋ መቁረጥ ውስጥ እንኳን አንድ ብልጭታ ቀረም። በነፍሷ ውስጥ ሹክሹክታ፣ ደካማ ሆኖ ነገር ግን የማይናወጥ ይቅርታ ይቻላል። ምሕረት ይጠብቃል። የመመለሻው መንገድ ምንም እንኳን የተደበቀና አደገኛ ቢሆንም አሁንም አለ። እናም በካይሮ ጎዳናዎች መካከል፣ በጥላዎች፣ በቆሻሻና በሚያሾፍ ሳቅ መካከል እንደገና ሕይወትን ማለም ጀመረች። የመመለስ ሕልም፣ የድነት ሕልም፣ የተመለሰ የሕይወት ቁልፍ፣ ነፃነት ያላት ነፍስን ደግማ ደጋግማ አለመች። በረሃው ፈተናት፣ ዓለም ሰበራት፣ ፍላጎት አስኮበለላት። ነገር ግን በዝምታ ስትጠብቃት የነበረችው ድንግል ማርያም አልተወቻትም ነበር። እንዲህም አለች፣ እናቴ ሆይ ወደ ቤትሽ እየመጣሁ ነው። ወደ ገዳሙ ያደረገችው ጉዞ የስድብ ጉዞ ነበር። በረሃው ኃጢአቷን በሙቀቱና በብርዱ የሚጠርግ ይመስል ነበር። ወደ ገዳሙ መቅረብ ፈራች። ምናልባት በሮቹ ለዘላለም ተዘግተው ይሆናል ብላ አሰበች። ምናልባት እህቶቼ አይቀበሉኝ ይሆናል፣ ሰማይ ራሱ ፊቱን አዙሮብኝ ይሆናል አለች። ነገር ግን ከፍርሃቷ የበለጠ ጠንካራ የሆነ ተስፋ ነበራት። የድንግል ማርያም ምሕረት ከሁሉም ነገር በላይ የሆነ የፍቅር ስፋት። ጎህ ሲቀድ አሮጌ የተቀደደች ልብስ ለብሳ በድካም ሰውነት በበሩ ፊት ተንበረከከች። እምባዋ እንደ ጅረት ይወርድ ነበር። ይህ ከዓመታት በፊት የተለየ
ጸሎት ነበር። እናቴ ሆይ የማይገባኝ ነኝ፣ ወደቅኩኝ፣ ግን እንደገና ማገልገል እፈልጋለሁ። ምሕረትሽ ከፈቀደልኝ ተቀበይኝ። ከዚያም በረሃው ራሱ ትንፋሹን እንደያዘ ተአምር ተፈጸመ። በሮቹ በቀስታ ተከፈቱ። የለመደችው ግን የበለጠ ብሩህ በሰማያዊ ብርሃን የሚያበራ ምስል ታየ። መጀመሪያ አልተረዳችም። ከዚያም እውነቱ ገባት። ድንግል ማርያም ራሷ ወደ በሩ ተመልሳ ትታ የሄደችውን ቦታ እየጠበቀች ነበር። የእመቤታችን መገኘት የፍቅርና የይቅርታ ትምህርት ነበር። በሮቹ በየዕለቱ በትክክለኛ ምት ይከፈታሉ፣ ይዘጋሉ። እስከዚች ቀን ድረስ ድንግል ማርያም የዚችን መነኩሲት ገበናዋን ሸፍናላት ማንም ሳያውቅ በሷ ቦታ ሆና በሩን ስትከፍትና ስትዘጋ መቆየቷ አስደናቂው ክስተት ነበር። ከዚያም ድንግል ማርያም ቁልፉን በተንቀጠቀጠው እጇ ላይ አስቀመጠችው። በመመለሷ ብቻ ሳይሆን በጸጋው ክብደት፣ በምሕረቱ ጥልቀት፣ በይቅርታው ኃይል ታነጸች። ልቧ በአንድ ወቅት በፍላጎትና በክህደት የተሰበረው አሁን በአዲስ መትጋት ይመታል። በምስጋና እንባ እያፈሰሰች በጸሎት ክፍል ተንበረከከች። ነፍሷ እንደገና በቅድስና እሳት አበራች። እህቶቿ በዝምታ የተሸከመችውን ኃጢአት አላስተዋሉም። ከውጭ ያለው ዓለም በግድግዳዎቹ ውስጥ የተከናወነውን ተአምር አላወቀም ነበር። ከዚያን ቀን ጀምሮ በሩን ከመቼውም ጊዜ በበለጠ በጥልቅ መትጋት ትጠብቃለች። ቁልፉ በአንድ ወቅት የግዴታ ምልክት የነበረው አሁን የምሕረትና የመመለስ ምልክት ሆነ። ሕይወቷ በስህተት የተበላሸች አሁን መለኮታዊ ትዕግሥት፣ የድንግል ማርያም ወሰን የለሽ ርኅራኄና የንስሐ ኃይል ምስክርነት ሆነች። ያለፈ ታሪኳ ምስጢር ሆኖ ቀረ። ኃጢአቷ አልተነገረም። ነገር ግን ሕይወቷ ለሚደናቀፍ ሁሉ ጸጥተኛ ስብከት ሆነች። ተስፋ መቁረጥ ወደ ተስፋ ሊለወጥ ይችላል። ጸጸት ወደ ትጋት ሊቀየር ይችላል እና የሰማይ ምሕረት ለመመለስ ለሚፈሩት ሁሉ ክፍት ሆኖ ይጠብቃል። ቁልፉ በእጆቿ ቀረ። በኃላፊነት የከበደ በጸጋ የለዘበ በአንድ ወቅት የፈተና መግቢያ የነበሩት የገዳሙ በሮች አሁን በእምነት ድል በድንግል ማርያም ዘላለማዊና ታጋሽ ፍቅር ላይ የተመሰረተ ምስክር ሆኑ። የእናታችን ረድኤት በረከት አይለየን። ወስብሐት ለእግዚአብሔር።